ፀሐይ ቤትህን ማብራት ትችላለች? እንዴት? ቅጠሎች ፀሐይን ይይዛሉ፣ ምግብ ይሰራሉ። የፀሐይ ፓነሎችም እንዲሁ ፀሐይን ይይዛሉ፣ ኤሌክትሪክ ያመነጫሉ። በፀሐይ ብርሃን ቤትህን ማብራት ትችላለህ። ቅጠል ፀሐይን ተቀብሎ ሲያድግ ታውቃላችሁ? የፀሐይ ኃይል ሰብሳቢዎችም እንደዛው ነው የሚሰሩት። ረጅም የባህር ዛፍ አስቡት። ከ200,000 በላይ ቅጠሎች ፀሐይን ሲይዙ አሉት። ቅጠሎች ፀሐይን የሚይዙ ወደ ምግብ የሚቀይሩትና የሚያከማቹ ጥቃቅን ክፍሎች አሏቸው። የፀሐይ ብርሃን ወደ ቅጠል የሚገባው ሙቀት ወደ እንጀራ ሊጥ እንደሚገባው ሁሉ ምግብን በአስማት ለመስራት ነው። ቅጠል ፀሐይን የሚወስድና ኃይል የሚሰራ ትንሽ አረንጓዴ ፋብሪካ ነው። ቅጠሎች ምግብ ለመስራት ፀሐይን እንደሚይዙት ሁሉ የፀሐይ ኃይል ሰብሳቢዎችም ኤሌክትሪክ ለመስራት ፀሐይን ይይዛሉ። ቅጠል ከፀሐይ ብርሃን ምን ይሰራል? ይሄን አወቅከው? ምግብ። ደግሞ የፀሐይ ፓነሎች ኤሌክትሪክ ያመርታሉ ብለህ ይመስለኛል። ትክክል ነህ። ትኩስ ምጣድ ሊጥን እንጀራ እንደሚያደርገው ታውቃለህ? የፀሐይ ብርሃን ሰብሳቢዎችም የፀሐይን ብርሃን ተጠቅመው እንደዛው አይነት ነገር ይሰራሉ። አንድ ትንሽ የፀሐይ ህዋስ አንድን ካልኩሌተር ከ100,000 ሰዓታት በላይ ማብራት ይችላል። 3 ልዩ ክፍሎች አሏቸው። ፀሐይ ያዥ፣ አንቀሳቃሽ እና ኃይል አሯሯጭ። የፀሐይ ብርሃን ህዋሱን ሲመታው ልክ ዝናብ ጣሪያ ላይ እንደሚወርድ ማለት ነው። ትናንሽ ነገሮችም በፍጥነት መንቀሳቀስ ይጀምራሉ፣ ልክ ውሃ እንደሚፈሱሉ። እነዚህ አስገራሚ ትናንሽ ሳጥኖች አብረው ይሰራሉ። ፀሐይን ይይዛሉ፣ ትናንሽ ነገሮችን ያንቀሳቅሳሉ እና ኤሌክትሪክ ይሰራሉ። የፀሐይ ህዋሳት እንደ ትናንሽ ምግብ አብሳዮች ናቸው። ነፃ የፀሐይ ብርሃንን ለቤቶች ኃይል እንዲሆን ያደርጋሉ። የፀሐይ ፓነሎች የፀሐይን ብርሃን ወደ ምን ይለውጡታል? ይሄን አወቅከው? መልሱ አዎ፣ መብራት። በጣም አሪፍ ነው። ትንሽ እሳት አንድን ሙሉ ክፍል እንዴት እንደሚያሞቅ ታውቃላችሁ? የፀሐይ ኃይል ደግሞ አንድን መንደር ሙሉ ሊያበራ ይችላል። የፀሐይ ፓነሎች ለ25 ዓመታት መስራት ይችላሉ። ይሄ ማለት ትልቅ ሰው እስክትሆኑ ድረስ ትምህርት ቤት እንደመቆየት ማለት ነው። የፀሐይ ኃይል እንደ አንድ ሥራ የበዛበት መርካቶ ነው። ለእኛ 3 አስፈላጊ ሥራዎችን ይሠራል። ፓነሉ ኃይልን ይልካል፣ ልክ ሚኒባስ ጓደኞችን ወደ ተለያዩ ቤቶች እንደሚያደርስ ማለት ነው። እናም የፀሐይ ኃይል በብዙ መንገድ በነፃ የሚረዳን ጉልበት ይሆናል። ፀሐይ እንደ አንድ ትልቅ ነፃ እንጀራ ናት፣ ቤቶቻችንን በሙሉ በብርሃን የምትመግብ። ፀሐይ ለቤትህ ምን አንድ ነገር ልታደርግ ትችላለች? እንዴት ጎበዝ ነህ! አዎ፣ መልሱ መብራቶቻችንን ልታበራ ወይ ስልኮቻችንን ልትሞላ ትችላለች ነው። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል
ታላቅ ድጋፍ ነው።